The Orthodox Media. ሰላም ለእናንተ ይሁን የክርስቶስ ቤተሰቦች። ዛሬ ሁላችንንም የሚያስገርም የሚያጠይቅና መንፈሳዊ ትምህርትን የያዘ ታሪክ እንቃኛለን። በሰማይ የነበረው ውጊያ የብርሃን መልአክ የነበረው ሉሲፈር እንዴት ሰይጣን ሆኖ ከእግዚአብሔር ፊት እንደተባረረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ጉዳይ ምን ትላለች የሚለውን አብረን እንመልከት። ቅዱሳት መጻሕፍት እንደሚነግሩን ሰይጣን ከመፈጠሩ በፊት ብርሃን አምጪ ወይም ነፃ የወጣው የሚል ትርጉም ባለው ሉሲፈር በሚል ስም ይታወቅ ነበር። እሱ በእግዚአብሔር ከተፈጠሩት መላእክት ሁሉ የላቀ ውብና በብርሃን የተመላ ነበር። በስልጣኑና በውበቱ ከሌሎች መላእክት ሁሉ ይበልጥ ጎልቶ ይታይ ነበር። እንደ ሕዝቅኤል 28 ላይ እንደተጠቀሰው እርሱ የውበት ፍጹምነት፣ የጥበብ ሙላትና በፍጹም ደሴት የነበረ ፍጥረት ነበር። እግዚአብሔር የፍጥረትን ሁሉ የበላይነት ስልጣን ለእርሱ ሰጥቶት ነበር። ነገር ግን ይህ ታላቅ ስልጣንና ውበት በልቡ ውስጥ የኩራት ዘርን ዘራ። ሉሲፈር በውበቱና በስልጣኑ ከመኩራቱም የተነሳ የራሱን ዙፋን ለማቆም ፈለገ። ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜን ተራራ ላይም እቀመጣለሁ፣ ከደመናትም ከፍታ በላይ አድርጋለሁ፣ ልዑልንም እመስላለሁ በማለት በልቡ አሰበ። ይህ አስተሳሰብ በእግዚአብሔር ላይ የመጣ አመፃ ነበር። እግዚአብሔር ፍጥረትን ሁሉ የፈጠረ አምላክ ሲሆን ማንኛውም ፍጥረት ከእርሱ ጋር እኩል ለመሆን መመኘት ትልቅ ኩራት ነው። ሉሲፈር የእግዚአብሔርን ዙፋን በመመኘት ከፈጣሪው ጋር እኩል ለመሆን ሞከረ። የሉሲፈር ኩራት ሲገለጥ በሰማይ ታላቅ ጦርነት ተነሳ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት እንደሚለው በእግዚአብሔር ትእዛዝ ቅዱስ ሚካኤል ሰራዊቱን መርቶ በሉሲፈርና በተከተሉት መላእክት ላይ ተዋጋ። የዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 9 ላይ እንደተጠቀሰው በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከእንግዲህ ወዲያ በሰማይ ስፍራ አልተገኘላቸውም። ታላቁ ዘንዶ እርሱም ዲያብሎስና ሰይጣን የሚባለው ዓለሙን ሁሉ የሚያስተው ያ ጥንታዊ እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ሉሲፈር ከብርሃናዊው ስሙ ተገፎ ሰይጣን ማለትም ተቃዋሚ ወይም ክፉ የሚል ስያሜ ተሰጥቶት ወደ ምድር ተጣለ። ከእርሱ ጋርም ከሦስቱ የመላእክት ክፍል 1/3 የሚሆኑት መላእክቶች ወደቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የብሉይ ኪዳን መጻሕፍት እና የሐዲስ ኪዳንን መሰረት በማድረግ የሰይጣንን ውድቀት ትገልጻለች። ቤተክርስቲያናችን ሉሲፈር በፈቃዱ በመታበይና በእግዚአብሔር ላይ በማመፁ የራሱን ውድቀት እንዳመጣ ታስተምራለች። አንዳንድ የቤተክርስቲያን ሊቃውንት እንደሚያስረዱት ሰይጣን የወደቀው የሰው ልጅ የመፈጠር ዕቅድ ሲገለጥና መላእክት ለሰው ልጅ ክብር እንዲሰጡ ሲታዘዙ ይህን ለመቀበል ባለመፈለጉ ነው ይላሉ። ሰው ከነሱ በታች ሆኖ ሳለ እንዴት ለእርሱ ክብር ይሰጣሉ በማለት መቃወሙ ለውድቀቱ ምክንያት እንደሆነ ይናገራል። ይህ ግን ከዋናው ኩራት ይፈሳል። የመውደቁ ዋና ምክንያት እግዚአብሔርን የመምሰል ፍላጎት፣ ከእግዚአብሔር በላይ ለመሆን መሻትና የራሱን ውበትና ስልጣን ማድነቅ መሆኑን ቤተክርስቲያን ታሰምርበታለች። የሰይጣን ከሰማይ መሰደድ ለኛ ምን ትምህርት ይሰጣል? በመጀመሪያ ደረጃ የእግዚአብሔርን ልዕልናና ሉዓላዊነት ያሳየናል። ማንም ፍጥረት ከእርሱ ጋር እኩል ሊሆን እንደማይችል ያረጋግጥልናል። በሁለተኛ ደረጃ ደግሞ የኩራትን አደገኛነት ያስገነዝበናል። ኩራት የሰይጣን ውድቀት ዋነኛው ነውና እኛም በሕይወታችን ውስጥ ከኩራት እንድንርቅ ትሕትናን እንድንለማመድ ትምህርት ይሰጠናል። ከውድቀት በፊት ትዕቢት ትመጣለች፣ ከውዳሴ በፊትም ትሕትና እንደሚለው
በመጨረሻም ሰይጣን አሁን የምድር ገዢና የሰው ልጅ ተዋጊ ሆኖ እንደሚኖር እንረዳለን። ስለዚህም ሁልጊዜ ንቁ ሆነን በጸሎት በንስሐና በመልካም ሥራ ልንተጋ ይገባል። እግዚአብሔር በቸርነቱ ይጠብቀን።